ከኔ ማጠፋው መከታ ክብሬ የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ ዘወትር ከኔ ማጠፋው መከታ ክብሬ የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ። አሁን ለኔ ምን አድርግ ብለሽ ነው የምትዘፍኝልኝ? ለእህትሽ ነው መስፈን ያለብሽ። ይኸው ሁሉ ነገር ትንብ አሁን ብይ እባክሽ ስምልሽ። ኧረ እኔ በቃኝ፣ እስካሁን የበላሁት ይበቃኛል። ገና ምንም በላሽና ነው በቃ የምትይው? እኔ ግን ጠገብኩ። በ11ኛው ሰዓት ጠገብኩ። ይኸው 5 ዓመት በሙሉ ተኝተን እየተቀለብን አይደል? እድሜዋ ረጅም ነው። ደወለች እና አንቺና ስፒከር ላይ አድርጊው። ሄላውቴ እንዴት አለሽልኝ? አሉልሽ። እንዴት ናችሁ? ደህና ናችሁ? እኛ ደህና ነን። ሀገራችን ላይ ያለ ምን እንሆናለን ብለሽ ነው? ተመስገን። እኔማ በዚህ ሳምንት ልመጣ ነው። ልነግርሽ ብዬ እኮ ነው። ለበሌ ግን እንዳትነግሪው፣ ሰርፕራይዝ አደርገዋለሁ። የት ማለቴ? ለምን? መቼ? በዚህ ሳምንት ልመጣ ነው። በቃ እናንተ ጋርም ያለውን እኔ ጋርም ያለውን ያጠረቃቀምኩ ስራ እንዳልክ ሸገር ልሰራ አስቤያለሁ። የሰው ሀገር እንዴት እንደኔማን በነገርሽ ይሻላል። ናይ በቃ እንቀበልሻለን፣ ችግር የለውም። ሰላም እንገናኝ። ምን እንደምትልሽ እየሰማካት አይደለ? እና ቆይ ምናምን ነው የሚባለው እንጂ ነይ ይባላል ደግሞ ብጠረጥርስ? ጨጓራዬ ተቃጠለ። ድሮም የማንቸስተር ደጋፊ ሆነ ላትቃጠልው እንዴ? በላው ነው ተጠጣበት። አንቺ አለሽ አንድ አርሰናል ደጋፊ። አሁን እኮ ግራ ይገባኝ። ብሩን የታረጋችሁት ብትለን የት አረግነው ነው የምንለው? በላንበት ጠጣንበት ነው። እኔ ግን አያገባኝም። አላየው አልሰማውም ነው የምለው። እሱም ያዋጣክ ይመስልሃል? እና መቼ ሰርተን እንከፍላቸዋለን አትይ? እሱም እድሜ ልካችንን ብንሰራ እንከፍላትም። 2,700,000 ብር እኮ ነው። ረሳህ? አረው እንዴት አየሽው? ያምራል። በጣም ነው የሚያምረው። ማሻአላ። ቤቱን እንዴት ነው ያሳመራችሁት? እናንተ እኮ ከድሮም ልባሞች ነበራችሁ። ቆይ ግን ትምህርታችሁን እየተማራችሁ ነው? አረ እየተማርን ነው። ሜስ ንገራት እንጂ። አዎ እየተማርን ነው። ያው ታውቃላችሁ ገና በልጅነቴ ትምህርቴን አቋርጬ ወደ ሀረብ ሀገር ሄድኩት እናንተን ለማስተማር ነው። አወረ እናውቃለን እህቴ። ግን ምን ይዘሽልን መጣሽ? ባዶ እጄን የመጣው መሰላችሁ? እኔ የምለው በለጠ ግን እየመጣ ይጠይቃችኋል? አልፎ አልፎ ይመጣል። በእርግጥ ለእኔም ነግሮኝ ነበር፣ አላምን ብዬ እንጂ። እስኪ ቆይ ትንሽ ልረጋጋና የሆነች አፓርታማ ነገር ገዝቼ የራሴን ህይወት መጀመር አለብኝ። ያው እናንተ ማክስና አጎት መሆን አለባችሁ አይደል? አዎ እቴ ልክ ነሽ። አሁን ግን ለምን አታርፊም? ደክሞሻል። ተረጋጊና በኋላ እናወራለን። አዎ እሱስ በጣም ድክም ብሎኛል። በቃ ትንሽ አረፍ ልበልና ሻወር ምናምን ወስጄ እንጫወታለን። አፓርታማ ምናምን ትላለች እንዴ? ጎዳና ሙደቋን አላወቀች። አረ በእናትሽ ተይኝ እንዴ! ትሰማናለች። ተስማ አገላገለችን በቃ። ምንድነው? አንቺ ምን አለብሽ ለነገሩ? በላች እንዴ ቁርስ? አልበላችም ገና ልሰጣት እየሄድኩ ነው። እሺ ይሄንን ነገር አድርጊና አስጫት። ኦኬ ምንድነው? ሌሊቱን ሙሉ በቃ ተጨንቄ እንቅልፍ አጥቼ አውጥቼ አውርጄ ያመጣሁት ነገር ነው። ይሄንን አልጫት። ከዚህ በኋላ ምን ተኛልን ብለህ ታስባለህ? ባለፈው ምንድነው ያልኩ? እኔ ወንድምሽ እያለሁ ከዚህ በኋላ መጨነቅ ባል ነገር የለም። ይሄንን ነገር ሰጫታለሽ። ጸጥ። ምን እህታችንን ልንገላት ነው? አንተ ግን ምን አይነት ጨካኝ ሰው ነህ? ስሚ ብሩ እንዳጠፋ ነው ካወቀች እኮ ቀድማ መገለን እሷ ናት። ሌላ አማራጭ ካለ እንፈልጋለና። ምንም አማራጭ የለውም። በቃ
ቆይ አንቺ ምን አስበሽ ነው 2.700,000 ብር የመስጠት አቅማለሽ? ትስጫታለሽ? እሱማ ጌታ አመጣለሁ እኮ በቃ ይሄንን አድርጊና ስጫት እንገላገል። እንኪ አቦ ምን ያንቀጠቅጥሻል እዚህ? ቲና ቁርስ እየሰራሁልሽ ነበር እኮ እንዳልቀሰቅስሽ ተኝተሻል ብዬ ነው። አመሰግናለሁ የኔ ሀሳቢ ግን አልበላም። እንዴ ላንቺ ብላ እኮ ነው በጧት ተነስታ ይሰራችልሽ። አዎ ይገባኛል፣ ግን በሌ በጣም ናፍቆኛል። ሄጂ ሰርፕራይዝ ላደርገው ነው። እዛው በላለሁ። ቢሆንም በባዶ አፍ እኮ አይወጣም። አረ ጭራሽ ነው ወራ የምር ነው ያልበላም። በፍጹም ይኸው አንድ ሁለት እኮ ጭራሽ አልበላም። ለመሰለ በሌ በጣም ናፍቆኛል። ባሁን እናንተ ብሉ። ለበለጠ ብለሽ ነው እንደዚህ ዘነጥሽው? አረ ዘንጫለሁ። አዎ አመሰግናለሁ። በቃ መልካም ቀን ይሁንላችሁ። እሺ እሺ ደህና ሰላም። አንቺ ያምሻል እንዴ? ዘንጠሻል ምናምን ትያታለሽ እንዴ? መብላት እኮ ነው ያለባት ቢነ የሚባለው። እባክህ ተዋት፣ ከኛ ነው ያመለጠችው። አሁንም ቢሆን ወደ ገዳያው ነው የምትሄደው። ለካ እሱም አለ በሌ ነው ጀግና ያደርገዋል። በሌ ግን መቼ ነው የምንጋባው? ይኸውልሽ በቅርቡ ትመጣለች። እናም ከነዛ ከሁለት ጅቦች ቀድሜ እሷ ማግኘት አለብኝ እና የዛ የሰበሰበችውን ገንዘብ ተቀብያት ወደ አካውንታችን ካስገባን በኋላ እንጋባለን። ይሄ ግን የመጨረሻችን ነው። ቆይ እሷ ስትመጣ አብራት ልትሆን ነው እንዴ? ሜሪ ምን አይነት ጥያቄ የምጠይቂው እንዴ? ልንጋባ መሆኑን ረሳሽ እንዴ? ከዛ እኮ የምትመጣው አገባዋለሁ ብላ ነው። ስለዚህ የግድ ነው። እንግዲያውስ እሷ ታዋጣ፣ እኔ ባጣ ቆይ ነኝ ማለት ነው። ይኸውልሽ እንደሱ አይደለም። ቆይ ስታስቢው አንቺ እዛ የማንም አረብ ሀገር ወንድ ሲጫወትባት ቆይታ እኔ ከእሷ ጋር መሆን ይመስልሻል? ይኸውልሽ በረጅም እንጨት እንኳን አልነካት። ደግሞ ምን ነው መቀናቱ ነው እንዴ? ምን ነው የቀጠርከው ሰው አለ እንዴ? ኧረ በፍጹም። በቃ እስኪ አይቺ ልምጣ። አረ ሬሷ ምን ሆኖ ነው የሚቆየው? በለጠ ጋር ምን እያደረገ ነው? እጭ ካልሆነ ሄደን እናጣራ እንዴ? በዛ ሳይሻል አይቀር። በቃ እኔ ማበዴ ነው ወይ? አንተ ጅል ነህ እንዴ? በአንድ ቀን የሚገላት ይመስላል። አሁን መምጣቱ አይቀርም። ቆይሽ ስትመጣ ምን እናድርግ? ወይ ማበድ ወይ መሞት አለባት። በቃ እሱ ይሻላል። ከምትሞት አይሻልም? ምንም ቢሆን እኮ ስጋ ናት። አዎ እባክሽ አንድም ማቋዋቂያ በቃ የፈጀውን ፈጅቶ እዛ ሂጅ ማሰራት አለብኝ። የፈጀውን ፈጅቶ ማለት ምን ማለት ነው? የማይሆን ወጪማ እንዳታወጣ። ምንም የማይሆን ወጪ የለውም እኮ ወይ በግ ወይ ዶሮ ነው። ዶሮ ካሉ ነው እንጂ ለበጉስ አንተ አለ እንጂ ውሻ እንዳለልሽ ማን በጠዋቱ በልዬ መቼ መጣሽ? በል አታቅፈኝም እንዴ? ገናሽ እኔማ ሰርፕራይዝ ላድርግ ብዬ ነበር። አዎ በቃ ልብስ ሊቀይርና ውጭ ሻይ ቡና እንላለን። በል ግቢ አትለኝም እንዴ? ይሁን ላጤ ነገር ታውቂው የለ ቤቱን አላስተካከልኩትም። ትልክልክ እንዳለ ነው። ለዛ ብዬ እኮ ነው። እንዴት እንደነበር
ደግሞ አምሮብሃል። ምን ያምርብኛል? አንቺ ነው ያምርብሽ። በቃ ነኝ ግቢ አረፍ በይ። እሺ እኔ ግን መኝታ ቤቱ ነበር የናፈቀኝ። መኝታ ቤቱ እኮ አልተነጠፈም። ብታይ ዝርክርኩ እንደወጣ ነው። ገብቼ ማስተካከል ምናምን አለብኝ። ደግሞ በቤቴ እንግዳ ልታረገኝ ነው? በዛ ላይ የሴትና የቄስ እንግዳ የለውም ሲባል አልሰማህም? አዎ ልክ ነሽ። ግን ዛሬ በቃ እንግዳ ሆኜ ባይሆን ገብቼ እኔ ላስተካክል አይሻልም? በይ አስተካክል መጣ። እሺ ቆይ አንተ መኝታ ቤት ግቢ በላይ ልታረጉ ነው እንዴ? እሷስ ብትሆን ምን አይነት ጥማታም ናት? ለነገሩ ወንድ ጠምቷት አይደል የመጣችው? ቆይ አንቺ እያወቅሽ ልግባ ስትል አስገባታለሁ እንዴ? ከተጠራጠረች ይሄን አንቺ ጋር ብቻ ገደል ነው የሚሆነው። ለዛ ብዬ የኔና ያንተ ትዳር የሚመሰረተው ገንዘብ ላይ ነው እንዴ? አዎ። ቆይ አንቺ ስለ ወደፊታችን አታስቢም እንዴ? ይሄ ካከለ ኑሮ ነው የማልፈልገው። እንደዛ ከሆነ መፍጠን አለብን፣ እነዛ ጅቦች እንዳይቀድሙክ። እኔ እኮ በለጠ ነኝ። ያው ከርሶ የሚደበቅ የለም ያውቁታል። 5 ዓመት ሙሉ የሰራችበትን ቅጥፍ አርገበላ አይደል? አሁን ሲጨንቅ መጣ። አዎ አባቢ። እና ምን ላደርግልህ ነው የፈለከው? ሴት ጣረግ እንድገልልህ ነው የፈለከው? አይ እንድትሞት እንኳን አልፈልግም። እና ጨርቋን ጥላ እንድታብድልህ ነው የፈለከው? አይ አትበድ፣ ግን በቃ ያላትን ብር ትርሳ፣ በቃ እንድትረሳ ነው የምፈልገው። እንዲህ አይነት የለም፣ እንዲህ አይነት መድኃኒት የለም። አንዱ ምረጥ። አይ በቃ ከምትሞት ትበድ፣ በቃ ትበድ አባቢ። እሱን የፈለከው? በጣም ጥሩ። እንግዲያው ስማ፣ በደንብ ስማ። ጥቁር ግልገል የበግ መሆን አለባት። ከዛ 10 ሺህ ብር ያልተፈታ ይዘና እንዳትረሳ። ፀጉሯን በዛው ይዘና። እሺ አባቢ። ጨርቋን ጥላ ታብዳለች። በልዬ ቆየህብኝ እኮ እንደናፈከኝ እያወቅህ። አዎ ምን መሰለሽ፣ በቃ አሁን ወተን ሻይ ቡና እያልን ፈታ እንበል ውጭ። እንዴ ምን ነው የኔ ገላ አልናፈቀህም? ኖ እንደዛ ማለት ፈልጌ አይደለም። ምን መሰለሽ አስቱ፣ ያው ቆይተና ለርብ ተገናኘ ነው። ስለዚህ በቃ ከተመረመረን በኋላ ይደርሳል ብዬ ነው። እንዴ እኔን እየተጠራጠርከኝ ባልሆነ። እኔ እኮ 5 ዓመት ሙሉ ከማንም ጋር አልተነካካሁም። ልክ ነሽ። እኔም እንዳንቺ ነው። ግን ምን መሰለሽ ለጋራ ደህንነት ሲባል ነው። በቃ አሁን ወተን ሻይ ቡና እያልን ፈታ እያልን የተጫወትን ይሆናል። እሺ በል። እሺ እኮ ናፍቀሽኛል። ና በቃ ለማክሰስ ወይኔ ሜሮ
ቲና ቢሳካ ነው መሰለኝ አውርቻቸው መጣ። ምን አሉክ? በግና 10,000 ብር ጸጉሯንም ይዘና ብሎኛል። ይሄ ብቻ? ኧረ ያሳብዱልን እንጂ እንጨምራለን። አዎ እባክሽ፣ እኔ ብሩንና በጉን አዘጋጃለሁ። አንቺ ደግሞ ጸጉሯን ፈልጊያ። በቃ ከዚህ አይለፍ። ከዛሬ ማለት የለበትም። አዎ እባክሽ። ናፍቀሽኝ እኮ ነው። አብረሽ መተኛት ትችላለህ? ነሽ ነተኛ ነኝ። አስተረከትሽኝ። ነይ እኔም ናፍቀሽኛል እኮ ነው። ቆንጆ ተረጋጋ። ምን ሆነ ነው? ይኸውልሽ አሁን የቀረው ነገር ቢኖር እዛ ሽንት ቤት አጥባ የመጣችውን ገንዘብ ጠቅልዬ አካውንቴ ማስገባት ብቻ ነው የቀረኝ። እና ቶሎ ሽማግሌ ላካ። አንቺ ደግሞ እሱ ይደርሳል። መጀመሪያ ገንዘቡ መግባት አለበት። ገንዘቡ ከገባ በኋላ አይናችን ይገባል። አይሻልም ወይ? እሷ ደግሞ ስታሳዝን፣ በዚህ በኩል አንተ፣ በዚህ በኩል እህትና ወንድሞቿ አበልታችኋት ሳስበው ራሷን ሲጠጋ ምትገል ነው የሚመስለኝ። ምንድነው ታሳዝንሽ? ገልቶ በያት እንጂ። ይኸውልሽ ሞኞች ሲፈዙ ብልጦች ያገኛሉ ይባል መሰረት እኔም በፍጹም አላምንም። ለካ በቀደም ስነግረኝ የነበረው የራስን ታሪክ ነበር። ጅል ነኝ፣ እውነትም ጅል ነኝ። መልካም ትዳር ይሁንላችሁ። ሜሪ እንዳትነካኝ እሺ ጋሽ በሌ። እኔም እዚህ ጋር ይበቃኛል። ለከክልል የሆነ ኑሮ አልፈልግም። እሺ ባይ።
ስቃይ በዛ። ከዚህ በላይ አልችልም። ነፍሴን ተቀበላት። ምን እያደረግሽ ነው? እንዴት ራስሽን ለማጥፋት ትሞክሪያለሽ? በለጠን ከሌላ ሴት ጋር ሲሳሳም አገኘሁት። ምን የሚባል አባባል አለ መሰለሽ? አንቺ ለመሳም የምትመኙን ከንፈር በእሳት ሌላ ሰው እየሳመው። አንተ ደግሞ ምን አይነት ወሬ ነው የምታወራው? አይዞሽ እህቴ፣ ልንነግርሽ ነበር ግን አልቻለም። አዎ አሁን ፈጣሪ ወድሻል ቶሎ በማወቅሽ። ፈጣሪ ቢወደኝማ ኖሮ እንደናንተ አይነት እህትና ወንድም አይሰጠኝም ነበር። ቆይ ምን አርጊያችሁ ነው ግን? እናትና አባታችን ከሞቱ ጀምሮ እናንተ ችግር እንዳታዩ ቢቢ የማንም አረብ ፊት እየጠበሰ በምልከው ገንዘብ እናንተን ለማሳደግ ደፋ ቀና ስል ነው የኖርኩት። ቆይ እንዴት እህታችሁን ለማሳበድና ለመግደል ትሞክራላችሁ? ያበለጠ ነው እንደዚህ አይልሽ? የሱን ስም አትጥራ። ከመጀመሪያው ቀን ጀምሮ ሁሉንም እቅዳችሁን አውቅ ነበር። ቁርስ ላይ መርዝ ጨምራችሁ ልትገሉኝ እንደነበር። አንተ ደግሞ የቆረጥከው ጸጉሬን ሳይሆን ዊግ ነው። ታዲያ እናንተ እንደዚህ ገጥላችሁ ሌላው ሰው እንዴት ይወደኛል? ያሳባችሁ ይሙላላችሁ። የምትፈልጉት ነገር ይሳካላችሁ። ደስ ይበላችሁ። እህቴ ልቀቀው። እንደዛም አይደለም። እባክሽ እህቴ በቃ እኔ ነኝ ጥፋተኛ። ለዚህ ሁሉ ሴራ ጠንሳሽ እኔ ነኝ አይደል? መሞቱን ካለብኝ እኔ ነኝ መሞት። ገንዘብ አይደል የጠፋው? ይጥፋ፣ በቃ ይጥፋ። ይቅር ብያችኋለሁ። ደግሞ ምንድን ነው ማለት? የቆረጥኩት ጸጉር ዊግ ከሆነ በዚህ ሰዓት ቃጀል እያበደሽ ነው። እንዲህ እናንተ ልጆች ቆይ ከመቼ ወዲህ ነው እንደዚህ አይነት ልጆች የሆናችሁት? ወይ ጉድ!